እረኛው ከብቶቹን እያገደ በልጅነቱ የቅዱስ ቂርቆስን ጽላት አገኘ። ከዛም በኋላ ለ34 ዓመታት በህልሙ እየመጣ ቤቴን አትሰራም እያለ ያስጨንቀው ነበር። ህንጻ ቤተክርስቲያኑ ተሰራ። በዛሬው ቆይታችን ይህን ጥያቄ ምን መልስላችሁ ይሆናል። ወደ አለላ ፖድካስት እንኳን ደህና መጣችሁ። አብራችሁን ሆኑ። ታብከባድ እኔ ሚሳቸው ልጅ ለመሆን አይገባኝም ግን በቅርቡ መንዝጌራ ቄውላ እመዝዋ እምሁኝ ቅዱስ ቂርቆስ ቤተክርስቲያን አዲስ ቤተክርስቲያን እዛ አካባቢ ላሉ ምእመናን ቤተክርስቲያን አልነበራቸውም ወይም ደግሞ ራቅ ብለው ረጅም ሰዓት ተጉዘው ነበር ለማስቀደስ ልጆቻቸውን ለማቅረብ እንዲሁም ደግሞ ሥርዓተ ቤተክርስቲያኑ ለመታደም የሚያደርጉት። አሁን ግን ቤተክርስቲያን ተሰርቶላቸዋል ማለት ነው። እንኳን ደህና መጣ። እንኳን ደህና ቆየ። ያው አንተ ያልኩኝ ስለከረምኩ በዛው ይቀጥላል። እሺ ቃኘው ባላለኝ ቃኘው ታሰው ባላለኝ የአገር መጠቅስ ወደ ከመንዝ ከመሆኝ የመጣው ልጅ ነኝ። ስለጋበዝሽኝ አመሰግናለሁ። እሺ እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚያየው። ለእናንተ እጅግ በጣም ቀላል ነው። ለኔ ግን ጥሩ ስራዎች እንድሰራ የሚያግዘኝ ነገር ነውና ሰብስክራይብ በማድረግ ቤተሰብ እንሆን። እንዲሁም ደግሞ ሁሉም ቪዲዮዎች ስለቅ ወደ እናንተ እንዲደርሳችሁ የደወል ምልክቷን መጫን አይርሱ። እናመሰግናለን። አገርህን አይቻለሁ። በዚሁ አጋጣሚ በጣም እናመሰግናለን። ሰው በልቶ የሚጠግብ የማይመስላቸው ሰው የሚወዱ በጣም እንግዳ ተቀባይ ናቸውና ይሄኔ በአለላ ውስጥ ላንጸባረቃት የምፈልጋትን ትክክለኛውን ቲፒካል ኢትዮጵያን ያየሁት በጣም ደስ ብሎኛልና ስለ ተወለድክበት አካባቢ ትንሽ እናውራ። ስለ ባህሉ በልጅነት ስለነበረ እርግጠኛ ነኝ ከብቶች ያገድክ እረኛ ሆነህ ነው የነበረው አይደል? ስለ ልጅነት ትንሽ ንገረኝ። እንግዲህ 1984 ዓመተ ምህረት ነው ከልጅነቴ እስከ 1988 ድረስ እዛ ነው ያደግኩት። በልጅነቴ ከብቶች ጠብቄ እናት አባቴን ታዝዤ አብዛኛውን ጊዜ እየተማርኩኝም ቢሆንም ከትምህርት ቤት መልስም ወደ ከብቶች እንሄዳለን። አጨዳም ካለ ወደ አጨዳ ብቻ የግብርና ስራ ካለ ወደሚመለከተው በመንታዘዝበት መሰረት እንሄዳለን። ስንተኛ ልጅ ነበርክ? ከኔ 3 አሉ። አራተኛ ነኝ እና ለእናት ለአባቴ በጣም ታዛዥ ነኝ። መንዝ ሸዋ ሰሜን ሸዋ ነበር የሚባለው። እኔ እስካደኩበት ድረስ በዛ ክልል ውስጥ ነው ያደኩት። መንዝ ሸዋ መሃል ሜዳ ልዩ ቀበሌ ቄውላ ገበሬ ማህበር ቀበሌ 38 ነበር የሚባለው በዛ ሰዓት። መንዝ እንግዲህ የከብቶች የበጎች ሀገር ነው። የጦስኝ ሀገር ነው። የላሞች ሀገር ነው። ቅቤው ተወዳጅ ነው። የበጎቹ ስጋ ተወዳጅ ነው። እንደውም ብራንድ ሊወጣለት ነው የሚባለው ወሬ ሰምቻለሁ። ግን ስጋውን እንግዲህ ስለቀመሽውም የበለጠ እንጂ ደግሞ የተለየ ነው ጣዕሙ። ወተቱም ቆንጆ። እንደውም እኔ ባደኩበት ሰዓት ተንስራው ላይ ሲወጣ በደንብ ተነቃንቆ ነው የሚገለበጠው። አለበለዚያ እንደ ዳቦ ነው የሚወርደውና እኔ የወተት አፍቃሪ ባልሆንም ወንድሞቼ እህቶቼ ቆርጠው እንደዚህ በቢላዋ ቆርጠው ነበር የሚበሉት እንደ ዳቦ። እና የዛ መንዝ ላይ እንግዲህ በዚህ የታወቅነን በሐቀኝነት የታወቅነን የሰው ገንዘብ አይፈልግም። የመንዝ ሰው ሐቁን ነው፣ ጀግና ነው፣ ገበሬ ነው። እንግዳ መጥቶ እኛ በዛ ሰዓት እኔ አስተውሳለሁ ከዚህ ከአዲስ አበባ ዘመዶቻችን ሲሄዱ እግር አጥበን እግራቸውን በፎጣ አድርቀን የኛ ሀገር በዛኔ ባደኩበት ሰዓት ደግሞ የሚለበሰው የበጎች ባና ወይም ዝተት ይባላል በዛ ሰዓት። በአሁኑ ግን እኔ አላየኋቸውም። ግን ያው ጋቢ ነው የለበሱት አሁንም። ከዛ ውጪ ጨፈቃ ረጅም ዱላ ይዛሉ። ያው እንዳየሽው እና ዝተት ሳታመጣልኝ ዛሬ
የለም አልሆን የለም ጠይቄ ነበር የለም ልታመጣልኝ ለእንትን ላመጣው ነበር ፈልጌ ነበር አንቺ አንተቲ እሱንም ለብሽ ይመስላል ዝተት ያው እንግዲህ ነው ግን ተለብሹ ይኩሰኩሳል እኛ ብዙም ባንለብሰውም ያው በተተቦቻችን ትንሽ ከዛም ስለሚኖር ዘመናዊም ስለሚኖር እኔ በርግጥ ብዙም አልለበስኩትም እውነቱን ለመናገር ከሆነ ግን እንደውም የእናታችን እየፈተለች ትሸጥ ነበር አባታችንም ለማልበስ በውሃ ተረግጦ ነው ወደ ዝተት የሚሆነው ሽክሽኩ ወደ ዝተት ይሆን ነበርና ደስ ይል ነበር ባገኘው ባመጣው ደስ ይል ነበር ወደ ደረስንበት ነገር መነሻውን ስናወራ ቀደም እንዳወራ ነው ቅዱስ ቂርቆስ ቤተክርስቲያን አሁን ተሰርቶላቸዋል ደስ በሚል ሁኔታ ተመርቆላቸዋል ምእመኑን በጣም ሲደሰት አይቻለው ይሄ ሆኖ መነሻው እዛ አካባቢ እረኛ ያያለ ከብቶች በጎች ስታግድ ጽላቱን እንዳገኘህ ነበር ይሰማውትና ገና ከመነሻ ያለው እስቲና እሱ እንግዲህ ምንድነው መሰለሽ የ34 አመት ታሪክ ነው ማለት 1984 ላይ የካቲት 8 ዕለተ ቀኑ እሁድ ቀን ነው እና ምንድነው መሰለሽ እሱ እኔ የዛን ጊዜ 8ኛ ክፍል ተማሪ ነበርኩኝና ከውቶች እኔ ታናሽ ወንድም ያላላየሽው እሱ ወደ አሁን ወደ ታውቶ ቤተክርስቲያን ወደ ተሰራበት ወደዛ ነው የሚውሉት እና እነሱ ከውቶች ሰኞ ቀን የሥራ ቀን ነው በሮቹ ሳር መብላት አለባቸው ገለባ መብላት አለባቸውና እኔ እነሱ መንጣት ነበረባቸውና እኔ ደግሞ ቤት አባቴ ከስብሰባ ሲመጣ እቤት የሆነ ለሰኞ ልብሶችን አጣጥቤ ወደ ከወንዝ ወደ ቤት እየገባሁ አባታችን ከስብሰባ መጣና ምን ነው ልጆች እነዚህን ከውቶች ሄደ ለምን አታመጣቸው አንተ ነገ ትምህርት ቤት ነህ እኛ ነገር ስራ ነው በሚለው ሰዓት እነዛን ከውቶች ላመጣ ሲሄድ ከውቶቹ ላመጣ ከሄድኩባቸው ደቀኛ ወደ ቤታቸው ደርሰዋል እንግዲህ ካየሽበት ወደዚህ አሁን ቤተክርስቲያን የተሰራበትና የኛን ቤትና የተሸዋል ኦሬዲ ቤተክርስቲያን ተሰራበት ጋር ደርሰዋል ከውቶቹ መልሼ ወደ ተነደዋቸው መሰለሽ ወደ ዋሉበት ነደዋቸው እና አንድ ትልቅ ሰውዬ ነበር አቶ ታደሰ ወልደየስ ይባላሉ ነፍሳቸውን ይማርና እንደው እናንተ ልጆች ወደ ነው መልሰን መትነዳቸው ሲሉኝ እኔ ምንም እንደሚመስለኝም አይመስለኝም ለምን እንደነዳዋቸው አላቅም ከዛ ዝም በየነዳዋቸው ነዛን ከውቶች ነዳዋቸውና ይሄ አሁን ታናሽ ወንድም ያልኩሽ በዛ ሰዓት የጥር ወር ነውና ያው የካቲት ላይም ገና የሩር ገና ይጫወታሉ ወደ ከኔ ከከውቶቹ በታች አረ ለምንድነው የምታመጣቸው ለምን አትነዳቸው ይለኛል ታናሽ ወንድሜ ምን እንደሚለኝም ለምንም ብቻ አላቅም ከቤት ገና ነው የወጣሁት ግን እዛ አካባቢ ጋር ከውቶቹ መልሼ ስነዳ ለምን እንደነዳዋቸው አላቅምና እዛ እኛ ሰውዬ እንዳልኩሽ ለምን ብለው ተቆጥተውኛል ያም ወንድሜም ተቆጥቶኛል ልክ እዛ ከውቶቹን አቆንኩባቸው ላይ በቃ ምን እንደሆንኩ አላቅም አይኔን ድፍን አደረገው ጨለመ ማለት ትያለሽ ማለት በቃ ቀስተ ደመና መጣና እኔ ድቅና አደረገው እና ለ10 ደቂቃ ያህል እነሳለሁ ቀመጣለሁ በዚህ ቀስተ ደመና ነው የሚታየኝ ሌላ ምንም ነገር አይታየኝም እና በጣም ተጨናነኩ ኪሴ ላይ ምን ደብተር ይዣለሁ ከብቶቹ የሚታዩሃል አይ ቀስተ ደመና እናንተ ነው ጨለማ ነው የሚታየኝ ጨለሞ ግን አይደለም ላንተ ብቻ ለኔ ነው ጨለመው ቀኑ ወደ 8 ሰዓት ወደ 8 ሰዓት እንደው 9 ሰዓት ይሄን ሰዓት ይሆናልና ለ10 ደቂቃ እንዳልኩሽ እዛ ላይ ትንሽ ከራሴ ተወዛገው ደብተር አንድ መጽሐፍ ነገር ይዣለሁ የቤት ሰላም መሰራት ሆምወርክ እንደሱ ይሆን ፀሐይ አልነካኝም ፀሐይ ነው ዳመና የለም ያቀስተ ዳመና ኪስ መጣ አይነንስ ለምን በቃ አውር ለሆነ ነው ምናምን ይያል ከራሴ ጋር እየተጨናነኩ ትነሳ ስቀመጥ አልሄድም ወደዛም ማለት ብቻ ተቀምጬ መነሳት ነው ስፖርት እንደሚሰራ ሰው በኋላ ብድግ ስል አይኔ እንዴ ዞር ስል አይኔ ያ ቀስተ ዳመናው ከላይ ከአይኔ ላይ ተገፈፈ ሲገፈፍ እንዴ ዞር ስል
የሆነ አሁን ቅድም ያልኩሽ የበጎቹ ባና ወይም በዘመናዊ የእግር መጥረጊያ ምንጣፍ የተሰራ ጫፉ ታየኝ። እኔ ምንድነው በዛ ሰዓት ይህን ሳይ እንዲዞር ሳይ ያ አይኔ እንደ ቀስተ ደመናው ለቀቀኝ እንጂ ብዙ ማለት እንትን አላለኝም። እና ልክ ያን ሳይ ሳነሳው ሱቲ ነገር ታገኘ ከላይ ያን ሱቲ ሳነሳው እንደገና አይኔ አሁንም ከቅድሙ ወደ ሁለተኛ ደረጃ ገለጥ እያለ መጣ። እና ገለጥ ብሎ በሚመጣበት ሰዓት አሁን ማነሳውት ወንዝ ነው እንትኑ የጽላቱ እቃው የተደፈነ የተቀበረበት የውሃ መሄጃ እንደዚህ ሆኖ ሳነሳልሽ አሁንም ማዳበሪያ ወጣ። አሁንም ሁለተኛ ማዳበሪያ ወጣ። አሁንም ሶስተኛ ማዳበሪያ ወጣ። ሳነሳው መስቀሉ ወጣልሽ። ከማዳበሪያው መስቀሉ ለብቻው እንደዚህ ረጅም ስለሆነ እንደዚህ ወጣና ሳይ በቃ ቤተክርስቲያን እቃ መሆኑን አወኩኝ። ቤተክርስቲያን መሆኑን ሳቅ ልጆች ተጻራ ልጆቹ ይሄን ወንድሜ ሩር ይጫወታሉ ያልኩሽ ጋር እየመጡ እነሱ ጥለውኝ ይሄዳሉ ልጆቹ። እንደውም ሂድና ነገር ሂድ ትለው አይጠጉም ለልጆቹ። መጨረሻ ላይ ታደሰ የሚባሉት ያልኩሽ መጡና አንድ ወነ ነፍሱን ማርናሱም ወርቅ ነው ለየስ ይባላል። ከዛ ከማዳበሪያው እያወጣን ስንል መጨረሻ ላይ ለካ ህፃኑ ቂርቆስ እንትኗል። ከዛን ያ ያይኔ የጨለመው ክሊር ሆነ፣ በጣም ክሊር ሆነ። መጨረሻ ላይ ሰው መጣ፣ ተሰበሰበ። ረጅም ሰዓት ከየትም መጡ። ሲመጣ ለካ ያ ቤተክርስቲያን ጠርታቸው ነው ወይስ ሰው ጠራ? እነዛ ልጆቹ ሰው ጠራሩ። ወንድሜም ጠራ ለቤተሰቦቼ፣ እኛም ሰውዬ እንደውም ጥይትም ተተኮሰ። ምን ተሰማልክ ስታዩ? አልደነገጥክም? የደነገጥኩት ምንድነው ያው አይኔ ስለጨለመ ነው። በኋላ ላይ ግን እሱን ሳገኘው እሱን ከመሬት ተተቀበረበት ላይ ሳወጣው እንዳልኩሽ አይኔ እየለቀቀ ልክ እዛ ላይ መስቀሉ ጋር ሲደርስ አይኑ እንትን ብሏል። ያና ብቻ ነው እንትን ያለኝ ያስደነገጠኝ። መጀመሪያ አይኔ መጨለም ቀስተ ደመና አንጥቶ መሸፈኑ እንጂ እንትን አልደነገጥኩም። ከዛ መጨረሻ ላይ የኒታይሽ ዳኛ የሚባሉ መጡ። ትልቅ ሰውዬ ናቸው፣ የዛ ሀገር የቤተክርስቲያን አስተማሪ ናቸው። እና ሲመጡ በአንድ እግር ናቸው፣ እግራቸው አንደኛ እግራቸው በሽተኛ ናቸው። እንደመጡ እሱ ላይ ነው ወደቁት። እኔ እንትኑን ጽላቱን በጃኬቴ እንዴት ይዤዋለሁኝ። እና መጽሐፉ ሁሉ ቅባቅ የሌለ ነገር በቃ አንድ እኛ ሙሉ ቤተክርስቲያኑን ቃና እንዳለና ያኛውን እኔ አንዳንዴ የእናቴ ዘመድ ካህን አሉ አንዳንድ ነገሮች ያወራኝ ነበርና ያን ሳይ ያንን በጃኬቴ ውስጥ ያሱ እኛ ሰውዬ ሲመጡ ለሳቸው ሰጥቷቸው ሰው ሳይን ሰው እዛ እየተተረማመሰ ስለነበረና እኛ አሁን ያልኩሽ የኒታይሽ ዳኛ የሚባሉ እንባቸው እንደ ውሃ ይፈሳል። ምን ሆኖ ነው? እኔ ምንም ስለዛ ጉዳይ ምንም እንትን አላለኝም። ምን ሆኖ ነው ስል ለካ ያ ቤተክርስቲያን የማን የነሱ ነው። የደዋት ልደታ ጋር ደባል ተቀምጦ ነሯልና ከዛን ያንን በተመዘገበ በወረቀት እያንዳንዱ ዳይቱ ምንም በቃ እዛ የተገኘው በሙሉ ተመዘገበልሽና እኛ እንወስዳለን የሚል መጣ። እኛ እንወስዳለን ሲባል ሌሎቹ ደግሞ የኛ ቤተክርስቲያንና የኛ አጥቢያና የነሱ አጥቢያ የተለየ ነው በዛ ሰዓት አሁን ቢቀላቀልም እና ይሄ የኛ ነው ማለት መጣ። ሲመጣ ግዳው እንደዚህ የሚሆን ከሆነ ከወረዳው ከቤት ከነሰው መንጣት መጥቶ እንትን ማለት አለበት ተባለና እዛው ዋሻ ይደር ተባለ። ቤት ይዞ ይሄድ ተባልኩ። እኔ ቤት እንዴት ይዞ ይሄዳል? ከብት ሰው ባለበት ህፃናት ባሉበት ለምን እዚህ ዋሻው አይታደርም? ከዛ በፊት ግን አንተ ያገኘኸው እዛ ማን አስቀምጦት ነው? የታወቀ ነገር አለ? የታወቀ ሰርቀው ነው የደበቁት። ተደብቆ ነው። እሱ ማለት እንዴት መሰለሽ ወንዝ የውሃ መሄጃ ምንድነው ፈፋ እንለዋለን በእኛ በዛ ሀገር ቋንቋ ወይም ቱቦ መሄጃ የውሃ መሄጃ ነገር ነውና ዝናብ ዘንቦ
እዛ ውስጥ ነው የቀበሩት ከወንዙ ስለዚህ ተሰርቆ ነው ማለት ተሰርቆ ነው ተቀምጦ አይደለም ወይም በኖርማል ተብሎ ተሰርቆ ነው ሌቦች ሰርቀው አላት ኪድ ሲላቸው እዛው ከታች ልም ያለ ጫካ ነው እዛው አስቀምጠው ይሄዳሉ አስቀምጠው ሲሄዱ ደግሞ ልክ እንዳይታወቅባቸው የስንዶዶ ማለላ ምንለው እሱን በጥሩ ሁኔታ እንዳይታይ ሳሩ እንደበቀለ አድርገውበታል በቃ ምንም ከመሬቱ ጋር እንትን ነው እኔ በዛ ሰዓት አመሳስለው እኔ በዛ ሰዓት ያንሳይ ግን 1983 ላይ ኢህአዴግ ገብቷል እና ኢህአዴግ ሲገባ በየከተማው ያለ ንብረቶች እየተሰረቁ በየጫካው እየተጣሉ የሚጣሉበት ሰዓትና ተረስተው የወደቁ ነው መሰለኝ ያን እንትን ስለምና በኋላ ላይ ወደ እያንዳንዱ ያወጣው ስለነበረና ነው ያወቁት እንዳልሽው ሌባ ነው እዛ እንትን ያለው ለከውቱ መጣያ ላይ ሞያ ላይ ያወረዱትና ከዛን ልሽ ያን እዛ ዋሻው ታደረልሽ ከየመናኑም እዛው አደረ የኛ አባት ነፍሱን ይማርና እናትና አባቴ እለተቀኑ በማግስቱ የኔኔው ጾም መግቢያ ነበረች አባታችን ያው የአባቴን በሄድኩበት በተሰቦች ወንድሞቼ ያኮሩኛልና አሁንም ፍየል አርዶ ምናምን ጋብዞ ደስ በሚለው ጠዋት ላይ እስከ 4 ሰዓት ድረስ እዛ ተከብሮ ድልናው እንዳይሽው ከዛ የበለጠ ነው የተከበረውና ልክ በማግስቱ ወደ ቤተ ክርስቲያኑ ይሄድ ተባለልሽና ከቤተ ክህነት ከወረዳው ቤተ ክህነት መጡ አንተም እዛው ላይ ማረጉ የተጻፈበት ማህተቡ የዛ ቤተ ክርስቲያን እንደሆነ ይገልጣል ከዛን ያ የኛ ነው የኛ ጋር ያርፋል የሚለው ነገር እዛ ጋር ማህተቡም ስላለ አርማው ስላለ እዛ ጋር ሞን ስለገለጠ ወደዛ ሄደ እዛ ገባ በጥሩ ሁኔታ ተከተማው መጣ ደስ በሚል ተከብሮ ሰኞ ቀን ቤተክርስቲያኑ ከነበረበት ቤተክርስቲያን ወደ ነበረበት ቤተክርስቲያን ተመልሶ ሲኖር 87 አካባቢ ወደ አዲስ አበባ መለስ ብዬ ያው መጥቼ 89 ተቅሊ ወደዚህ መጣሁ ከዛን 89 ከዛም በኋላ ስንኖር ከዛ በኋላ ምን ሰራ ወደ ትዳር ሄድክበትን አውራንና ወደዚህ እንመጣለን ደግሞ እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚያየው ለእናንተ እጅግ በጣም ቀላል ነው ለኔ ግን ጥሩ ስራዎች እንድሰራ የሚያግዘኝ ነገር ነውና ሰብስክራይብ በማድረግ ቤተሰብ እንሆን እንዲሁም ደግሞ ሁሉም ቪዲዮዎች ስለቅ ወደ እናንተ እንዲደርሳችሁ የደወል ምልክቷን መጫን አይርሱ እናመሰግናለን ወደ ትዳር ሄድኩት መቼ ነው እንደመጣህ ምን ሰራ አዲስ አበባ እንዴት መጣ አዲስ አበባ መጣኝ ምንድነው ተዳርኩኝ ገና ስምንተኛ ክፍል ነው እንዴ ተዳርኩኝና 86 ተዳርኩኝ እናቴን ለመጦር ብዬ ሰው ሴት ልጅ አንድ ያቻይሻት ታላቅ እህቴ ብቻ ናትና እናቴ ለሷ አልኩና ተዳርኩኝ ትዳሩም አንድ ስንት ቀን ወደ 6 ወር 7 ወር ይሆናል አንተን አላልንም ትዳሩም በዛው የሆነ ነገር ፌል አደረገ በሆነ ጉዳይ ቤተሰብ ያጫት ትዳር ነበራቸው እና እሱን ፌል ሲያደርግ እኔ 89 በቃ ከዚህ በኋላ እኔ አንዳንድ ነገሮች ነበርና 89 ወደዚህ መጣሁ 87 ወደዚህ መጣሁና 89 ጠቅሌ ወደዚህ መጣሁ እዚህ መጣሁ በተሰብ ጋር ከዘመድ ጋር እየኖርኩ እያለሁ የቀን ሰራም እንደው አንዳንድ ነገሮች ያገኙትን እየሰራሁ መጨረሻ ላይ ወደ ስራ አገኘሁ ዛሬ እየሰራሁ እያለ እስከ 94 ድረስ ቆንጆ ስራ ነበረኝ እዛ እየሰራሁ መሀል ላይ ደግሞ በሆነ ነገር መስሪያ ቤታችን ተዘረፈና በሆነ ነገር ካንስል ሆነ እንደገና ስራ ፈታሁኝ ልክ 96 ላይ 19 ያኔ ብቻ ነበርክ ተከራይተ ነበር ማለት እኔ ተከራዩን ከቤተሰብ ጋር ነው ከቤተሰብ ጋር ነው ብዙ አልከበደም አልከበደኝ ማለት አልተኮረኮምኩም
ከዛን 96 ላይ ከዛ ከነበር ቀደም ብዬ ከነበርኩበት መስሪያ ቤት 96 ላይ እንደዚሁ አጋጣሚ በነገሮች ላይ እድሌ ጥሩ ነው እንደተዋዛ እንደ ቀልድ ነው የሆነች የቤተሰቦች ቤት የሚከራይ ነውና አረቃኛው እስቲ ጥበቃ ፈልግ ሲሉኝ እንደኔ ለምን አልሰራም በሚለው አንድ ከነጮች ጋር የአሜሪካ ዲፕሎማቲክ ጋር ሰባብሬም እኔ መስራት ፈልጋለሁ እኔ ስራ የለኝም ስራ ነበረኝ ከስራዬ ወጥቻለሁ በየ እዛ ስራ ገባው ከ96 እስከ 2000 አሁን ዛሬ ስንት ነው 24 ነው በፈረንጅ 25 ነው አይደል እስከ 21 እስከ 22 ድረስ ከፈረንጆች ጋር ሰራ ነው እና ከዛን የኖርኩ በዚህ 2005 ላይ ወደ ትዳር ገባሁ ከወይዘሮ ገነት ጋር እንዴት ተዋወቃችሁ በስራ ላይ አብራችሁ ነበር አንድ መስሪያ ቤት ነበራችሁ በስራ ዓለም ላይ አንድ መስሪያ ቤት ነበር በስራ ዓለም ላይ ተዋወቅን ያው ከዛ ከ2000 ከ89 ጀምሮ እንተዋወቃለን ግን 2005 ላይ ወደ ትዳር ገባን ተዋወቃችን ብዙ ከ89 ጀምሮ በተዋወቅ ብዙ ጊዜ ቆይተናል ግን ወደ ትዳር የገባነው 2004 እንበለው ግን ወደ በ2005 እናጠቃለው ከዛ ጀምሮ ይሁን እንደምታዩ እስቲ ንገሪ ስለ ትዳር ስለ ባለቤት ወይኔ ስለ ትዳር እኔ ምን ብዬ እንደምነግርሽም አላውቅም ምክንያቱም አሁን የተሳካው የሰራኸው ስራ ላይ የሷን ማስተዋጽኦ ያያዩት ነበር በጣም ጠንካራ ሴት ናት ምንም እንትን የለም እውነትም ከጠንካራ ወንድ ጀርባ ምን በለው ፊትም በለው ጎንም በለው ሴት አለች የሚባለው ስለሷ ምንም የምገልጠው ቃላትም የለኝም ከምገልጠው በላይ ነው እዚህ ደረጃም ያደረሰችኝ እሷ ናት ትንሽ ኃይለኛ ነኝ የሷ ምክር እንደገና ደግሞ ይሄንም እንዳልሽው ቤተክርስቲያንም እንደዚህ ፍጻሜ ያበቃችው እሷና የንሳ አባታችን ናቸው እኔ ምንም ስለዚህ ጉዳይ እንትን የለኝምና ለቤተክርስቲያን ለእምነቷ ያላት አቋም ያረካሻል እንዴት ብዬ ልንገርሽ እኔ ምንም በሃይማኖቷ ማተደራደር ናት እኔም ደግሞ በሃይማኖት ስለማልደራደር እንዴት እኔ አላቅም ስለሷ እንዴት እንደምገልጸው ከምገልጸው በላይ ነው እንዴት መረጥካት እዛ ብዙ አብረው የሚሰሩ ሴቶች አሉ አይደለ በሃይማኖቷ አትደራደርም እኔም በሃይማኖት ያልደራደርም አንድ ምክንያት ነው ሌላስ ያው ብዙ በሃይማኖት የማይደራደሩ ቤተሰቦች ጓደኞች ስራ ባልደረቦች ለሰው ሐሳቢ ናት ሰውን አትንቅም ሰውን ታከብራለች ከሚገባው በላይ ከራሷ ለሰው ቅድሚያ ትሰጣለች በዚህ ምንም ያያ ነው ፈገግታዋ አይከፋትም ሳቂታዋ እንዴት ብዬ ልንገርሽና አሁን እሱን ያለ አላቅም ይከብዳል ደስ ይላል በአላቅምና መግለጽ በከበደ ውስጥ ያው ፍቅራችሁና ያለው ደስ ይላል እውነትም እኔም አቃታለሁ በጣም ጥሩ ሴት በጣም ታላቅ እህት የምትሆን ሴት ናት ደስ ይላል በጣም ያንቺን ሰው አስበልጦ ሲገኝ ነው ያን ሰውዬ እንደምት እኔ ከኔ ልክ ከቤተሰቦች ብጋልጥ እኔ ሳንዴ ነው ግን ምንም ይወጣላት ነገር የለም ምንም እውነቴን ነው ምናገር ምንም ምናገርም ቃላትም ስለሌለ ስላጣው ነው ስለዚህ ባባባሉ ተስማማለህ ከጠንካራ ወንድ ጀርባ ጠንካራ ሴት አለች ይባላል ስለዚህ ጀርባ ናት ከፊት ናት ከጎን ናት የትኛው ነው በሁሉም ምንም እንትን ብላት ነገር የለም ከፊትም አላትም ከኋላም አላትም በሁሉም አለች ይሄን ከዚህ እንደዚህ ብላት ነገር የለም እንደውም በሷ ታሪክ አንድ ነገር አሁን ትዝ አለኝ 1992 ላይ 91 ላይ የቤተሰቦችን ቤት አሰራ ነበር ሳሰራ እሷ መጣች በዛ ሰዓት እንትን የድሩይ የወዛደር
አስቸጋሪ ነበር 91 92 ዓመተ ምህረት ላይ ብሎኬት አስጭኝ ስመጣ ብሎኬት ለማስወረድ እነሱ ባሉት ሰዓት ነበር የሚያወርዱት እነሱ ባወጡልሽ ዋጋ ላይ ነበር ተመኑን ሂሳብ መከፈል እኔ ደግሞ እንዳልኩሽ ቅድም ትንሽ ኃይለኛ ነኝ ለምን የሚለው ነገር አግባቢው ባግባብ ባልሆነ ነገር የገንዘብ ማውጣት ምንቱን የለኝም እዛ ጋር ግብግብ መጣ ግብግብ ሲመጣ እነዛን ልጆች ከግቢ ታስወጣና እንትን ስል እሷ አንዱ ከመኪና ላይ ወጥቶ ጭንቅላት ሊለኝ እሷ ናት ወጥተው ወደዛ ይወንተን ያለች በዛ ሰዓት እሷ ባትኖር እኔ የለውም ነበር ከህይወቴም ጭምር እዚህ ያደረሰችው እሷ ናት ኃይለኛ ነበር በዛ ሰዓት የቃውራጅ ናጫኝ በጣም አሁን እንደምታየው እንደውም የሆነች ጥሩ ነበሩ ናቸው ለዛ በቃ ካነሱብሽ ነበርና ስለዚህ አሁን ቤተክርስቲያኑ የተሰራው ከ34 ዓመት በኋላ ነው ጽላቱን ካገኘው እሱን እንዴት ብዬ ልንገርሽ አሁን እሱ ወደሱ ታሪክ ላይ አሁን ለምን እንደዛ እንደተሰራ ይሄን ያህል 34 ዓመት ሙሉ እንዴት ቆየ እና እንዴት መሰለሽ አይደል ትዳር ተመችቶኝ አይደለም ትዳር ተመችቶኛል ግን እሱ ስለፈቀደ ነውና በዛ 2000 ላይ አጥበኛ እንትን ላይ በህልሜ የሆነ ነገር አያለሁ ልክ ያ ሳገኘው ቀስተ ዳመና አይኔን ደፈነኝ ማነው ጨለማው እንዳልኩሽ 2000 ላይ በቃ አልተኛም ገባሽ በህልም ይመጣብኛል በዚህ ቀይ ይመጣብኛል በዛ ጦርን ይዞብኝ ይመጣል በዚህ ጊዮርጊስ ይመጣብኛል በዚህ ሚካኤል ይመጣብኛል በምስሉ እና ጨነቅ ነበር ምንድነው ነገር እያልኩ 2004 ላይ አሁንም መጣብኝ ያ 2000 ላይ ያየሁት ከማግባቴ በፊት ያ ሲመጣ ድንገት ከመኝቴ ብርግግ አርጎ እነሳለሁ በቃ እንዴት ብዬ ነገርሽ እሳት ከዚህ እሳት ነው ከዛም እሳት ነው ውሃም አለ ጨነቃለሁኝና አላወራም ለሊቱን መጽሐፍ ቅዱስ አነባለሁ ውዳሴ ማርያም ደግማለሁ እየተወዛገብኩ ነው ምንድነው ይሄ ነገር አላለሁ ቤተክርስቲያን ሄዳለሁ 9 ሰዓት ተነስቼ ኪዳን ሄዳለሁ እንደገና ጠዋት 2 ሰዓት 1 ሰዓት ተኩል ሰርቪስ ይመጣል እዛ ሄዳለሁኝ እና ብቻ ፈተና ነበር በዛ ሰዓት 2005 ላይ ትዳር ከያዝን በኋላ ለሊት ያ ማየው በቃ ብርግግ ላልሻለሁ ተነስቼ ምንድነው እንደዚህ ያን ታሪክ ቀድሜ ነገርያት ነበርና እንዴት ሻይ ቡና ስንጠጣ ከመጋባታችን በፊት አንዳንድ ታሪኮች እንደው አወራቸው ነበርና አንተ ምንድነው ላለ ትለኛለች ብድግ ደሞሱ ምንድነው መሰለሽ ይሄ በህልም የሚመጣ የቂርቆስ ቀን ነው በለተቀኑ ነው እና በኋላ ያሲል አሁንም እንደዛ ስትል አላድርም ወር ላይ ዛሬ ቂርቆስ ነው ዛሬ ደግሞ ምን ሆንክ ሁሌ በየወሩ ማለት ነው በየወሩ ከዛን 2006 ምን እንደዛው እሷ አጋጣሚ ከዛ ከኛ ተምና ስራ ወደ ማህበረ ቅዱሳን በዞረችበት ሰዓት ከቄስ ማህተብ ጋር አንዳንድ ነገሮች ጋርኛው እንደዚህ እኮ ይላል እና እንደዚህ ያግኝቶ ነበር በህልሙ ብዙ ተሰቃይ ያድራል ትላቸዋለች ረጅም ሰዓት ታወራለች እኔ እስከ 2012 ድረስ በቃ ያ በእኛ ያ ህልም እንደዚሁ ነው 2012 ላይ ተደርስ በል ከእንግዲህ በኋላ አልታገዝህም ወደ ቦታ ይመልሰኝ የሚል ቃላት ጥያቄ መጣብኝ በህልሜ አንተ እንዳይ አሁንም በለቱ ነው ከለቱ ውጪ የለም 2012 ላይ ይሄን ሄደ ካልፈጸምክልኝ ባንተ ላይ ነው የምመጣው ብሎ ሲለኝ 2015 ሐምሌ 15 ላይ ከዚህ በኋላ ሄደህ ሳትነግር
ካልነገርክልኝ እኔ በራስ ላይ ነው የምመጣው አለኝ። ልክ 2016 ላይ የወንድሜ ልጅ ሞዳት ልጅ ሞተች። ያው አግባባለሁ እዚህ ተዲጋ ነበረችና ሄዳ ሞተች። ከዛም በኋላ አሁንም 2013 ላይ ቦታ ከለለልኝ። ይሄ ከዚህ እዚህ ነው ቦታዬ፣ እዚህ ላይ ነው ቦታዬ፣ እዚህ እንዲሰራ ይነገራልኝ። ሄጄ እነዛ 2013 ላይ መጡ አዩ ካህናቶች ወሰኑ። በኋላ መጨረሻ ላይ 2014 ላይ ሲሄድም ምንም ያ 2013 ላይ የወሰኑት ውሳኔ የለም። 2014 ላይም ሲሄድም የለም። 2015 ላይ ግን ለአንድና ለመጨረሻ እንዳልኩሽ ቤተክርስቲያን ውስጥ መቅደስ ውስጥ ግባና ስገባ ቀጥታ ስገባ የእመቤታችን ልደታ ማርያም ስዕል አድኖ ብቻ ነው ያለው፣ የቂርቆስ የለም። እንግዲህ ታይሽ በዛ ሰዓት እኔ ምንም ማውቀው ነገር ማን ነው ቤተክርስቲያኑ አዲስ ተሰርቷል። ከዛ በፊትም ሄዳለሁ ቤተክርስቲያን ውስጥ አልገባም። ከዛ በፊትም ያው እንዳዘዘኝም አላየሁም፣ ገብቻለሁ ግን አላየሁም። ልክ ሳይ እሱ ሲለኝ የለም አንተ ያገኘው ጽላት ማለት ነው። እኔ ያገኘው ጽላት ከዛን ይህን እንደዛው ተናገርኩ። ባካችሁ እኔ ዛሬ ለአንድና ለመጨረሻው ጊዜ ነው የመጣሁት እና ስዕል አድኖ የለም እያለ ነው ተብዬ ነው። ከዚህ በኋላ እኔ ምንም ማረገው ነገር የለም፣ ልመጣም አልችልም። ለአንድና ለመጨረሻ እሱ ከላከኝ እመጣለሁ፣ ግን እኔ በእኔ እንትን አልመጣም ብዬ ተናገርኩ። የለም 2015 አጋማሽ ላይ ነው እዛው ሄድና ለህዝቡ ነገር አለኝ። አጋጣሚ ሄድኩበት ቀን ደግሞ እኔ አስቤው አይደለም ስብሰባ አገኘሁ። ያለ ስብሰባ ላይም ተናገርኩ። ምንም እንትን የለም። ከዛን ይሄንን ከ16 በኋላ ያው በህልም ይሰቃያለሁኝ በለተቀኑ ገነትም ለንቢጤ በስሙ ትሰጣለች። ሀና አርሴማም በዛም ታስጨንቀኛለች፣ እኔንም ማሰብ ትለኛለች። መሀል ላይ ልሄድ ስል ቄስስ አይነሳ አባታችን የአርሴማን ስዕል አመጡልኝ። ከዛም በኋላ ህልሙም ትንሽ ቀዝቀዝ እያለ መጣ። ግን 1 ወር 2 ወር 3 ወር እየመጣ ለተቀኑ ማን ነው በለተቀኑ በቂርቆስ አይቀርም ለምን አንሰራም የሚል ጥያቄ መጣ። ሲመጣ እንዴት ከምን አምጥቼ ነው የምሰራው? እንኳን ቤተክርስቲያን ልሰራ ቀርቶ ለራሴ ለመበላው ለመጠጣው ለምገባበትም ቤት የለም፣ በኪራይ ቤት ነው ያለው። እንዴት ይሰራል? የማይሆንም እሱ ካስተካከለው ሲያስተካክለው ሲባል ቄስስና ገነት የሆነ እንሰራዋለን የሚል እንትን ተባለልኝ። ንሳባተና ባለቤት ተባለ። እኔ አልመሰለኝም፣ ግን እሱ ምክንያቱም ለኔ ትልቅ ከባድ ነው። ለስራትቲም የሆነ ነገር ገንዘብ መኖር አለበት፣ የተወሰነ ሞራል የሚሆንሽ ነገር ይኖራልና መኖር ነበረበትና 2016 ነሐሴ ላይ ተጀመረ ያለ ቤተክርስቲያን አስራት በቁራት። እነሱም እኔ 200 ቆርቆሮ እችላለሁኝ፣ ከዛ ውጪ ምንም ማረገው ነገር የለም፣ እኔ ስራ የለኝም። ከዛ ጀመሩ ስራ የለኝም እና የዋት ጦርነት ተመጣ ወደዚህ ስራ የለኝም። ዲፕሎማቲኮች መስራባቸው ሰዎች በፖለቲካ ምክንያት ሄደዋል እና እኔ እንዴት አደርጋለሁ የሚለው ቢያንስ በ200 ቆርቆሮ ተወሰነ። የ200 ቆርቆሮ ነሐሴ 1 የፍልሰታ ግን ተጀመረ። በ11ኛው ቀን ወደ 215,000 ነው 25,000 ብር ተሰበሰበ። ይጀመር ተባለ። እነሱ ደግሞ እዛ ያሉት ደግሞ ያን ቤተክርስቲያን ስጡን ሲባሉ አንሰጥም ተባለልሽ። እንደገና ሌላ ፈተና መጣ። ከዛን ጠሩኝ፣ ሄድኩ።
ራሱን የቻለ ነው እኛን እንሰራዋለን በሚለው ነገር ነው መሰለኝ እኔ ጠሩኝ እነዛውን የተሰራበት ቂርቆስ የተሰራበት አካባቢ ሰዎች ወደ 60 ሰዎች ናቸው የሚከራከሩት እኔን ጠሩኝ አሁን ከተሰራበት ጽላቱን የወሰዱት ቤተክርስቲያን ምን ያህል ነው የሚርቀው ምን ያህል ደቂቃ አንድ 45 ደቂቃ ያስኬዳል 45 ደቂቃ ያስኬዳል በትንሹ እና እነሱም ግማሹን ሊፈቅዱ ፈለጉ ግማሹ ማንፈቅድም ተባሉ የሆነ ጎራ ተከፈሉ ለጎራ ሆኑና ቤተ ክህነቱ ጠራኝ ለምንድን ነው አንተ ሌላ ቤተ ክርስቲያን ማሰራው ብሎ ጠየቁኝ አይኒ እምነቴ ሌላ ቤተ ክርስቲያን የመስራትም ይቻላል ነገር ግን እኔ ለታዘዝኩት እንጂ የምሰራው ላልታዘዝኩት አልሰራም እምነቴ ሁሉም እምነቴ ነው ግን ለጠየቀኝ ነው እንጂ ቅድማ የጠየቀኝም ይሄን ነው በነገራቸዋለሁ ተደጋጋሚ መጥቻለሁ አስተውሻለሁኝ እና ለዛ ነው የመጣሁት እንጂ ከተቻለ ይሰራል ተባለ እንደውም ምንድነው ያሉኝ አቡነ ሀብተ ማርያም ለምን አሰራም ነበር ያሉ ለምን አቡነ ሀብተ ማርያም ቤተ ቦታው አይሰራበትም ሲሉኝ አይ እሱ የቂርቆስ ቦታ ስለሆነ ሀብተ ማርያምን አንሰራም ምናልባት ሌላ ልንሰራ እንችል ይሆናል ግን የሱ ቦታ ነው ቦታ ላይ ያለኝም ስለሆነ ነበርና ያ ነው እንጂ በየ አይ ለምን እንግዲህ እኔ ከአንደበቴ ወይም ከቃሌ አልታጠፍም ይግባይ ተባለ እነሱ ለደብረ ብርሃን ተጻፈ ደብረ ብርሃን ደግሞ አንድ ካንድ አጸደቀው ቅዱስ ቂርቆስ የተሰራበት አካባቢ 45 ደቂቃ እስከ 1 ሰዓት ተጉዘው ነው ቤተክርስቲያን ለምሳሌ የሚሄዱት እንጂ አልነበራቸውም ሌላ ሄጄ እንዳየሁት አይደለ የተጎዳ ነው በቤተክርስቲያን እምነቱ ሌላ እምነት የለም ግን እምነትሽን ሄደሽ እዛ ታላስቀደሽ ከመራቁ ከርቀቱ የተነሳ ለመሄድ እየፈለኩ ተዛ መጥቶ ደግሞ ወደ ከብት ጥበቃ ነው ወደ ማህበራዊ ኑሯቸው ነው የሚሄዱትና ያ ቤተክርስቲያን እዛ መሰራቱ ለነዛ ሰዎች ትልቅ ጥቅም ነው የሰጠው ትልቅ በረከትም ነው ይመጣላቸውምና ብዙ በእነሱ ላይም በዛ ላይ እኔ አሁን እንትን አለብኝ እንጂ ስለቆየም ብዙ ፈተና ነው ያመጣባቸው በእነሱ ላይም እምቢ ካሉ አሁን በሶስተኛ ጊዜ በላንድና ለመጨረሻ ጊዜ ሲለኝ እኔ ቸነፈር ነው ማወርድባቸው ነው ያለኝ እንዳልሽው ቸነፈር እኔ እዚህ ነኝ አንተ ምን ብለህ ነው ነግሬያቸዋለሁ ቸነፈር ነው ማመጣባችሁ ብሏቸዋልና በየኔ ተናገርኩት ዝናብ የዘሩትን እንዳለ ጥብጥብ አድርገን ወሰደባቸው ቤተክርስቲያኑ ያለበት አካባቢ ላይ ረሳኋቸው እንጂ ከ34 አመት ታሪክ ነውና ብዙ እንትን አለ ብዙ ነበር በእነሱ ላይ የሚያሳየኝ የነበረ በመመናኖቹ ላይ ምን ተማርክበት ግን በዚህ ሁሉ ነገር ከልጅነት ገና ጽላቱን እስካገኘበት ቤተክርስቲያኑ እስከ ህንጻ ቤተክርስቲያኑ እስከተሰራበት እስከተመረቀበት የሰራችሁት ህንጻ ቤተክርስቲያን ውስጥ ደግሞ ክቡር ስጋና ደሙን እስከመቀበል ባለቤት ጋር ደርሳችኋል በጣም ታምሩ ነበር ታስቀንም ነበርና በዚህ ሁሉ ሂደት ውስጥ ግን ምን ተማርክ በህይወት አንተ ከባለቤት ጋር ስጋ ደሙን በመቀበልበት ሰዓት እውነት እንደዚህ ነው ወይ ለኔ በቃ የህፃን ቂርቆስን ሳገኝ ምንም በማይም አንደበቴ በማይም እንትኔ በዛ ሰዓት ውዳሴ ማርያም አልደገምኩም ምንም አላልኩም አላቅም ያው ቤተክርስቲያን ሄጄ መሳለምና ያው ከማለት ውጪ ሌላ ምንም እንትን የዛን ቀን ግን ይሄ ቤተክርስቲያኑ ሲመረቅ ወይም እኛ ያ ተቀበል እንዴት ብዬ እኔ በቃ በትልቁ እኔ አላቅም ብቻ ትልቅ ትምህርት ነው የሰጠኝ ያሳለፍኩት እንትን በቀጥልበት ኖሩ ያን ህፃኑ ቂርቆስን ሳገኝ ወደዛ ትምህርት ብገባና በማር ኖሩ ፈጣሪን የተዚህ የበለጠ አገኝበት ነበርና በየ ነው እንትን የተማርኩበትና ለኔ ትልቅ እንትን ነው ጸጋዬ ነው በጧቱም በ16 አመት ጸጋ ማግኘት እውነት ካደረከውና አንድ ቃል ጠይቄዋለሁ ቂርቆስን እውነት
ይሰራ ከተባለ በኋላ እና እውነት አንተ ቤተክርስቲያኑ ቢሰራ ለኔ በዛ ባገኘሁት ወይ በታቀፍኩት በማህይምነቴ ያን ላንተ ስጋ ደግሞ ካበቃኸኝ ብዬ ጠይቄው ነበር እና ያን ጠይቄው ስለሰጠኝ እኔ በጣም ለኔ ትልቅ በረከት የጸጋዬ ነው ከባለቤቴ ጀምሮ ትልቅ ትምህርትን የተማርኩበት በማር ኖሮ ያ አለመማሪ ቤተ ክህነቱን አለመማሪ ትንሽ ይቆጨኛል አትሊስት እንደው ቤተክርስቲያን ሄዳለሁኝ ትዳር ከመያዜ በፊት ለሊት ውዳሴ ማርያም ደግሜ ነው ወደ ስራ መሄደው ሳልደግም አልሄድም ግን እኔ ወደ ድቁና በዛ ሰዓት ብገባበት ወይ ብማር አለመማሪ ያ ትንሽ ይለኛልና ለኔ እንትን ቤተሰቦች ሲሰሙ እንዴት አስተናገዱት አሁን ለምሳሌ ወንድሞች እንዴት እሱ ተመረጠ እንዴት እሱ አገኘ እንደዚህ አይነት ጥያቄዎች እኮ ይኖራሉ አይደለ እንግዲህ እነሱ ራስህንም ጠይቀህ ሊሆን ይችላል እንዴት አምላኬን ይመረጥከኝ ብሎ መጠየቅም ራስህንም ሊሆን ይችላል አዎ እሱን አልኩሽ እኮ እሱንም አይውልሽ ለሱም መሰለኝ እኔ መርጦ ከዛ ከውቶቹ መልሼ ከስንት ኪሎ ሜትር ቢያንስ ወደ 200 ሜትር ይሆናል ከመጡበት ወደ እንትን የተባለበት እና እኔ ለኔ ለምንድነው እኔም በያለው በህልሜም ለምንድነው ፈተናዬን የምታበዛው ፈተናዬ በቃ አንተ ስለፈቀድክ ከሆነ እሺ የሱ ፍቃድ ነው ከሰው መርጠህ እኔን ከቤተሰቦቼ መርጠህ ለምን እንደዚህ ያደረከኝ ብዬ እንትን ያልኩበትም ጊዜም አለ ፈጣሪ እሱን ከቆስነ የጠየቁበት ጊዜም አለ ምክንያቱም እኔ ቅድም ነግሬሻለሁኝ በህልሜው ወይም በእንትኑ በጣም ተሰቃይቻለሁ በእሳት ነው እሳት እኔ አሁን እዚህ ባለቤቴ ብትኖር ትገልጥልሽ ነበር ለሊት እንዴት እንትን እንደምለውና መታደል ነው እኔ ያልኩት ለዛ ለኔ በቃ አንተ እሱ ስለመረጠኝ ለዚህ ነው ብዬ ነው እንግዲህ ለበበቆ እንትን ያልኩት ከቤተሰቦችም ደግሞ እኔ ለየት ያልኩ ነኝ በምን ያገኘሁትን አልበላም ያገኘሁትን አልጠጣም ከንጹህ ውሃ ውጪ እንደውም እህት ወንድሞቼ ምን ይሉኛል እንቁራሪት ነበር የሚሉኝ እነሱ ጠላ ሲጠጡ እኔ ጠላም አልጠጣም የገብስ ሀገር ነው በጣም የገብስ ሀገር ነው የቆሎ ሀገር ነው እውነት ምንድነው ከቤተሰቦቼ የምለየው እኔ ቆሎ ወዳለሁኝ ጥራጥሬ ሰርቃቸዋለሁኝ እና በቃ ቃኞ ገብቶ ነበር ነው ተብሎ ከዛ እንትን የሚባለውና እነሱ ውሃ ሲጠጣላ ሲጠጡ እኔ ውሃ ተጠጣ አንተ እንቁራሪት ናት ከውሃ ውስጥ ማጠፋው አንተ ከውሃ አጠፋው እንደውም በዚህ ነበር የምታወቀውና ለዛም ነው አንዳንዴ እነሱም ይላሉ እሱ ያቺ ቀጥ ያለችው መንገድ እንጂ ሌላውን እንደዚህ አይፈልግም ይላሉ እንትን ይላሉ የውሸት ነገር የለብኝም በህይወታችን ምናልባት በአጥቢያ በደብራችን ሊሆን ይችላል በተደረገልን ነገር ሊሆን ይችላል ምናደላለት የራሳችን ቅዱሳን አሉ አይደል መላእክቶችም እንደዛ አንተ ከህፃኑ ቂርቆስ ጋር በደንብ የጠበቀ ግንኙነት የኖረ ካገኘህ በኋላ ነው ወይስ ከዛ በፊትም በደንብ ታውቀው ነበር ታገኘሁት በኋላ ነው አላውቅም ጭራሽም አታውቀውም ስለሱም ሰምተህ አታውቅም አልሰማም አላውቅም የሚገርም ነው ካገኘሁት በኋላ ነው ልክ አገኘሁት 2002 ላይ ነው በህልሜ ይሄን ነገር ከሱ ግንኙነት ጋር የጀመርነው እንጂ እኔ ከዛ በፊት ምንም እንትን የለም ህልምም ባይም ይሄን ያላል እንደዚህ እንትን ያለው እንትን የለም እኔ ያም ህልሙም እንዴት መሰለሽ እሳት ነው እኔ ገብርኤል ጦሩን ይዞብኝ መጥቷል ሚካኤልም እንደዛው ጊዮርጊስም እንደዛው እሱም እንደዛው እሳት ውስጥ ገብቻለሁ ከ2002 በኋላ ከ2000 ጀምሮ እስቲል አሁን የትላንትናው ያለፈው ወርም አለ አሁን ከተመረቀም በኋላም አለ ግን አሁን ከተመረቀም በኋላ ያው ጥሩ እንትን ነው ያለ አለ ጅማ ያስተኛ አይደለም እሳቱ ቀርቷል እሱ ቀርቷል እሱ ከተጀመረው ተተወራ ካምና ወደዚህ ቀርቷል አለ ግን እንደዛም መሰቃይበት እንትንም የለም ከዛ በፊት ግን እኔና እሱ ነን የምናውቀው እና ባለቤቴ አንሶላስ ከመገፍ ድረስ ነው የምንነሳው አቤዛ ስነሳ ነው እሷ የምታውቀው ዛሬ ምንድነው ቂርቆስ ነው ትለኛለች እና እኔ እውነት
ለዚህ ስላበቃ ፈጣሪ ነው ፈተና ይሁን ነበር አሁን ሳስበው የሚመስልህን ሰው ስላገባህ ነው እንጂ ሁኔታው የትዳርም ፈተና ይሁን ነበር እንቅልፍ ይሁን ነበር በዛ ዙሪያ እንዳልሽው 100% ምንም ጥርጥር የለውም አልኩሽ እኮ በቃ መንፈስ ያለበት መንፈስ እንዴት ብዬ ነገርሽ እኔ የለብኝም የመንፈስ እንትንም የለብኝም እግዚአብሔር ግን በዛ ሰዓት የቂርቆስ በ15 የመንፈስ እንትናል ነበር የሚመስለው ያዚ ነበር የሚመስለውና መንፈስ ያለብኝ ነበር የሚመስለው እሷም ያን ታሪክ ቀድሜ ስለነገርኳትና ስለተረዳች ስለዚህ ካወቀው በኋላ ያለውን ንገረኝ እስኪ ስለ ሕፃኑ ቂርቆስ ባንተ ውስጥ እኔ ካወቅኩት በኋላ ለኔ ነገርኩሽ ትዳሬን ሁሉ ነገር በደስተኛ ነኝ እሱ ሁሉ ነገር ይባረከልኝ ነው ምንም እንትን ያለ ስራ የለኝም እንደምታውቂው ባለቤቴ እኔ በዛ ሰዓት ጥሩ ብር ነበር ማገኘው ግን 3 አመት ነው ስራ ተፈታው ያን በ3 አመት ሙሉ ስኖር ኬት እንደሚመጣ አላቅም አገኛለሁ ኪሴ ባዶ አይደለም ምንም የሰጠኝ የነሳኝ ነገር የለም ምንም ያሳጠኝ ቤት ሰጠኝ ትዳሬ ተባረከ ነው ልጅም ያው የወንድ ባልወልዳትም ወንድሜ ልጅ በህፃናቷ ስላመጣዋት ያው ሙሉ ነው ቤተክርስቲያኑን በመስራት ሂደት ውስጥ በምን ያህል ጊዜ እንዳለቀል እንደተጠበቀው ነው ወይ የተሰራው ያለቀው የምርቃት ስነ ስርዓቱም ስለሱ ማውራን እስቲ ምን አስቸገረ ምንም ቤተክርስቲያኑ ሲሰራ በራሱ በ6 ወር ነው ያለቀው እንግዲህ አይተሽዋል ያን ቤተክርስቲያን አይደለም ያን ቤተክርስቲያን 6 ወር ቀርቶ በአመትም የሚሰራ አያልቅም ግን እሱ ራሱ ጉልበት ሆኖ እሱ ራሱ እንትኑን ጉልበት ሰጥቷቸው ለነዛ ለሰዎች ያን የመሰለ ቤተክርስቲያን በ6 ወር ማለቅ ለኔ ትልቅ ነገር ነው 2 ሰው ነው 3 ሰው ተፈወስኩ ያለ ሰው አለ የሆነ ኪንታሮስ ነበረበት ኪንታሮስን አድኖታል አይንም አበራ ማለት ዛንቀ ምስክር ለምን እንዳልሰጣ አላቀም በጓም አይኗ አንተን ተብሎ ያው እንዳየሻት ታማዝ ዛልጸበሏን ከሲያጠጣትና ሲያራጫት መሰለኝ አይኗ ይበራላትና ያው ተሰጣለች ለቂርቆስ አንድ ልጅም እንደዚህ ዛው ምስክር ትሰጥ ነበር አንድ ህፃን ልጅ ማነው 10 ምናምን የሆነ ልጅ ደስ ይላል በጣም ስለዚህ ከጅማሬው እስከ መጨረሻ ያለውን አውርተናል አብሮ ያገዙህ አስተዋጽኦም የነበራቸው ማመስገን የምትፈልጋቸው ሰዎች ካሉ እዚህ ላይማ እኔ ቤተክርስቲያኑን ማነው እኔ ቅድም እንዳልኩሽ መሳኒ ታሪክም ቢሆንም ታሪኩን ፈጻሚው ግን ትልቁን ቦታ የያዙት አባቴ ንስሐ አባቴ ቄስ ማህተበና ገነት ናቸው በሶስተኛ ደረጃ ላይ ወይም እነሱ እንዳንድ አጠቃ ቆጠሪያቸው ወይም በሁለተኛ ላይ ካደረኩ ደግሞ የቄስ ንስሐ ቄስ ማህተበ ንስሐ ልጆች ለነሱ ትልቅ ክብር ሰጣለሁ ክብር ይስጥልኝ አርሚ ቀሪ ህይወታቸው እስከነ በተሰቦቻቸው በሙሉ ካንቺ ጭምር ክፉአችሁን ያሰማኝ ለዚህ ያበቃችሁት እኔ ምሳሌ ቢሆንም የቄስ ንስሐ የቄስ ማህተበ ንስሐ ልጆች ናቸው ይህን ታሪክ የሰሩት እኔ ምሳሌ ነኝ ግን ፍጻሜውን ትልቁ ነገር አሁንም ደጋግሞ እኔ በተለይ በንስሐ አባታችን በቄስ ማህተበ ደግሞ በተፈጠሩ እውነቴን ነው እኔ ብዙ አይቻለሁ ዛሬ ባሁን ሰዓት እንደዚህ ያለ አባት የለም ባሁን ሰዓት ወደ ኪስ ነው እንጂ ባሁን ሰዓት ቤተክርስቲያንን እንስራ ባሁን ሰዓት ወደ ቤተክርስቲያን ተመለሱ ባሁን ሰዓት ወደ ንስሐ ግቡ ባሁን ሰዓት እንደዚህ ብትባለም ቢሉም ሌሎች አባቶች እንደ እኔ የሳቸው ወይም ምን ማንችም የሳቸው ንስሐ ልጆች የሆኑ ሰዎች በጣም እድለኞች ነን በጣም እውነቴን ነው የምነግርሽ
በጣም እድለኞች ነን እና አሁን ምሳቸው እድሜ ጤና ከነ ለቤተሰቦቻቸው ረጅም እድሜ ይስጥልን አሜን ለባለቤቴና ለቄስ ማህተበ እኔ ረጅም እድሜ ደጋግሞ እንዲሰጥልኝ አሜን ለመናይ ነው አሁን ያቆይልን አባታችንን መልካም አባት ናቸው እውነት ነው የተነገረው ሁሉ እውነት ነው እኔ ራሱ የሳቸው ልጅ መሆን እውነቴን ነው ቃላት ያጥራል እውነቴን ነው በአሁን ሰዓት እንደሰ ማን ነው እሳቸው እኔ ብቻ እሱ መድኃኒዓለም ክፉአቸውን ያሰማኝ ከሳቸው በፊትም እኔ አላቅም በጣም ከባድ ነው ያቆይልን አባታችንን እኔ አላቅም የሳቸው እኔ እንደሳቸው አባተው የለም እርግጠኛ ነኝ ምናየው ነው አሁን በየቤተ ክህነታችን ስንት ነገር አለ ግን እሳቸው ልጆቻቸውን ማን ነው የት ናችሁ በዚህ ቀን እኔ አላቅም ብቻ ያማል እንደዚህ ያለ አባት መሰጠታችን ደሞኛ እድለኞች ነን ትልቅ እድለኞች ነን እኔ ሚሳቸው ልጅ ለመሆን አይገባኝም ግን ምን ብዬ ነው ማስበው እግዚአብሔር እኔ ሊሰራ ይፈልግ እግዚአብሔር እኔ መውደዱን ለማሳየት እንደዚህ አይነት አባት ሰጠኝ ብዬ ነው ማስበው እውነት ነው የእውነት ለውዳሴ ከንቱ ሳይሆን በጣም የተማሩ ናቸው እንደወጣት ዝቅ ብለው የሚያስቡ ከያ ጋር የሚያወሩ ናቸው ምንም ነገር መስራት ብናስብ ከጎናችን የሚሆኑ ናቸው እና በሁለት ወገን የተሳሉ እንደሳቸው አይነት መልካም አባት ማግኘት በጣም እድለኝነት ነው አሁን የተወራውም ስራ ላይ ከጋሽ ቃኘው ጎን በመሆን ነገሩ ዳር እንዲደርስ በጣም ሲያግዙ ልጆቻቸውን ሲያስተባብሩ በየማንቆርቆሪያው ከሰልማንደጃው ሳይቀር ያስፈልጋል ይያሉ ምን ጎደለ ይያሉ አብረው ሲያሰባስቡ ነበር ነው የቀረ ነገር የለም ያን ቤተክርስቲያን ሙሉ ምናልባት እንደው ትልቅ ብሎኬት ወይም በትልቅ ቤተክርስቲያን ካልሰራን በስተቀር አልሰራንም ካልተባለ በስተቀር ምንም የጎደለበት ነገር የለም ከዛው የመጣ ቤተ ካህን እንዴ ትልቁ ደብሩ እኮ እንደዚህ ያለ አልተሟላለትም ምንም የለውም የናንተ ግን ምንም የቀረው ነገር የለም ምንም እኛ ይሄ ያለልሽም ይሄ የለንም ትልቁ ደብር ማለት ነው እና እውነት እንደዚህ ያለ አባት አለ ወይ እውነት እንደዚህ እኔ አባታችን ናቸው እኔ ያው አወራም ነበርና ቢችል በቄስ ማህተበ ንስሐ ልጆች መታሰቢያ ብዬ ነው ማሰየመው አሁንም እየሄድኩበት ነው ግን አሁን በተግባር ሄጄ አንድ ምዕራፍ ጀምራለሁ ብዬ እንተናላለሁ ምክንያቱም ማንም ከቆርቆሮ ከመስማር ከመጋረጃ ከኮርኒስ ከበር ጀምሮ እሳቸውን ሳልጆች ያለቀ ነው እና እዛ ጋር ማንም የለም ወንበሩ ትልቁ ወንበሩ አሁን ትልቁ በዛ ሀገር ቤተክርስቲያን እንደው ጊዜ አጣንና ታላላላለም እኔ አንዱ እሱን እንድትጎበኝ ነበር የፈለኩትና እንደዛ ያለ ወንበር የለም እሱም ባንቺ እውነቴን ነው ያን ክብር የሰጠሽው ያን ወንበር ያን ህዝብ ዛሬ ያስቀመጥሽው አንቺ ነሽ እና ያ ሁላ የለም ያ ክብር እንደዛ ያለ ዛ ክብር የለም ቂርቆስ ያየሽው የማተሪያል ክብር ሌላ ቤተክርስቲያን የለም ምናልባት ከተማው የሰልጠን ብሎ ያለው ከተማ ካልሆነ በስተቀር ትዛላ የለም ስለዚህ ይሄ ምንድነው የአባታችን ውጤት ነው ስለዚህ ይህንን ፕሮግራም መታሰቢያነቱን
ለቀሲስ ማህተመ የንስሐ ልጆችና ለመንዝጌራ ቄውላ መዝዋ እመሁኝ ቅዱስ ቂርቆስ ቤተክርስቲያን አጥቢያ ያላችሁ ምእመናን ለእናንተ መታሰቢያ ይሁንልን። መተንም በነበረን ጊዜ በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም በፍቅር ነው የተቀበሉን። እንጀራ በመሶብ ሲቀርብ ፊታችን እንግዳ መጡ ብለው ሲያርዱልን ነበርና በልተን ምን ጠገባ አይመስላቸውም ነበር። ለኔ ራሱ የተሰጠኝ ድፎ ዳቦ እንደዚህ ሩቡ ቁርስ ተደርጎ እኛ እዚህ በቢላ ሸንሽነን ነው የምንሰጠውና አንድ ድፎ ዳቦ ሩብ ነው እንደዚህ እና በጣም እናመሰግናለን። መታሰቢያነቱ ለነሱም ይሆንልን እላለሁ። አሜን። ጋሽቃኛው እንግዲህ በጣም እናመሰግናለን። ከልጅነት ጀምሮ ያሰብከው ነገር ተሳክቶ ይህን ነገር ማየት በጣም እድለኝነት መመረጥም ነውና ስለተሳካለህ በጣም ደስ ብሎኛል። እኔንም ደስ አለ። ስራ ባልደረቦቼንም እንግዲህ በጸሎት አስበን እናስባለን። እስከርስትልን ወደፊት ምንድነው የምታስበው ነገር ካለው የመጨረሻ መልእክት ካለ ይቻላል? እንግዲህ ወደፊት የሥራ ባልደረቦችሽ ያን ስራ አንቺም ትልቁ አስተዋጽኦ ያንቺ ነውና መጨረሻ ያን ምእመናን ከደከመበት ወገቡን ቁጭ ያስቀመጥሽበት ያንቺ የሥራ ዘርፍ ነው። ባንቺ በተሰጠሽ በንስሐ አባታችን በኩል የተሰጠሽ የሥራ ዘርፍ ነውና ያ ህዝብ እድሜ ልክሽን እግዚአብሔር እሱ ይባርክሽና እነሱን የሥራ ጓደኞችሽን ደግሞ የሥራ ውጤትሽን እንዲያው እንድጋብዛቸው ምን እንሄዳለን። እርግጠኛ ነኝ ለማስቀናት እየጣርኩ ነበር ወፍሬ ያናጣው ደግሞ እርግጠኛ ነኝ እንሄዳለን። የምንሄድበት ቀን ይሄ ቀን ባልልሽም እንደምንሄድ እርግጠኛ ነኝ። እግዚአብሔር ይፍቀድ። እንደው የሀገራችን ሁኔታ በደንብ ተስተካክሎ ማዘል ብቻ ነው የሚቀር ቢያዝለው ደስታው ነው። ጥሩ ሀገር ነው ሀገራችን። አንዳንድ ነገሮች መተው ቢበከልም ግን ያን እንትኑን አራራሳ ያለቀቁ ሀገሮች አለቀቁ ሳይሆን ናዝገር ስትልን መድኃኒዓለም ከፍ ያርግልኝ። አሜን። በርቱልኝ። አሜን። ሌላ እሱ ለነበረን ጊዜ የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን። እንግዲህ የቅዱስ ቂርቆስ በረከት ይደርብን ብያለሁ። አመሰግናለሁ ጋሽቃኛው እድሜ ከጤና ጋር ይስጥልን። ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። እኔ ሃኒ አለላ ነኝ። ለዛሬ እንግዲህ ወደ መንዝ ሄጄ በነበረን ጊዜ ያየሁትን እንዲያካፍሉን ጋሽቃኛውን ጋበዝኩላችሁ። አለላ ሚዲያ በማለት ከዚህ በኋላም ያሉ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ስለተመለከታችሁ እናመሰግናለን። ሰላም ቆዩልን።